ኢሚግሬሽንና ዜግነት አገልግሎት የየብስና የድንበር ቁጥጥር ማድረግ የፓስፖርትን ጨምሮ የጉዞና የይለፍ ሰነዶችን ለኢትዮጵያና ለውጭ ዜጎች መስጠት የሲቪልና የቤተሰብ ምዝገባን በማስተባበር በመምራት ለህዝብ አስተዳደር እንዲውል ማድረግ እንደዚሁም ለውጭ ዜጎች አገልግሎትና ቁጥጥር ማድረግ የተቋሙ ዋና ዋና ተግባራት ነው። ከአንድ ክፍለ ዘመን ለተሻገረ ዕድሜ ደጅ ለሚጠኑት አእላፋት የተለያዩ አገልግሎቶችን የሚሰጠው የኢሚግሬሽንና ዜግነት አገልግሎት ስራው አድካሚ፣ ብርቱ ጥንቃቄና ብሔራዊ ኃላፊነት የሚጠይቅ ነው። ሆኖም ባለፉት ጥቂት ዓመታት በተለያዩ ችግሮች ተደናቅፎ የተጣለበትን ተልዕኮ በብቃት መወጣት ሳይችል ቀርቶ ነበር። ስንመጣ የዛሬ አይ ቲንክ ዓመት ከ5 ወር አካባቢ ይሆናል የነበረው የተቋሙ ሁኔታ እንደ ባጭር ቃል ለመግለጽ ትንሽ ክራይሲስ የነበረበት ጊዜ ነበር ማለት ይቻላል። በወቅቱ 1 ዓመት ከ5 ወር አካባቢ ተቋሙ መስጠት የነበረበትን ለደንበኞች ለዜጎች መስጠት የነበረበትን የፓስፖርት መጠን መስጠት ባለመቻሉ ምክንያት ወደ 350,000 አካባቢ ዜጎቻችን ሀገር ውስጥም ከሀገር ውጭ ከዓመት ከ5 ወር አካባቢ የጠበቁበት ምዝገባው ደግሞ አልቆመም። በየቀኑ የሰው ፍላጎት እየጨመረ የመጣበት ኦቨርኦል በተቋሙ ህዝቡ የተማረረበት በርካታ የመልካም አስተዳደር ጉድለቶች የነበሩበት ሰራተኛው ግራ በመጋባት ውስጥ ግማሹ በሌብነት ግማሹ አቅጣጫ በማጣት እንደዚሁም የተወሰኑት ደግሞ ባለው ሁኔታ ተስፋ በማድረግ በመስራት እና በበርካታ ጉድለት ውስጥ ነው ወደ ተቋሙ የመጣ ነው ማለት ነው። ተቋም የሚሸት ተቋም አልነበረም። በስም ተቋም የምንለው በቃል ደረጃ ብቻ የነበረበት ወቅት ነበር። ለሥራ ምቹ ያልሆነ ለተገልጋይ እርካታን የነፈገው ይኸው ተቋም ከገጠመው ስብራት ድኖ ሕዝቡንና ሀገሩን በሚችለው አቅም እንዲያገለግል በሁለንተናዊ ተቋማዊ ሪፎርም መሻገር ነበረበትና አዲሱ አመራር ዋነኛ ትኩረቱን እዚሁ ላይ አደረገ። ችግሮቹን ከለየን በኋላ የትኛውን ችግር ቅድሚያ ብንፈታ ሞር የተሻለ ይሆናል፣ ሞር ለሕዝቡ ቶሎ እንደርሳለን፣ ችግሮችን የሀገር ችግር የህዝብ ችግር መቅረፍ እንችላለን የሚለው የመጀመሪያው ነበር። ፕራዮሪታይዝ የማድረግ ችግሮችን ማለት ነው። ስትራቴጂያችንን ያደረግነው ሩቲን ስራዎችን የምናሻሽልበት አገልግሎቱን ለመስጠት። ምክንያቱም ሪፎርም ስንሰራ አገልግሎቱን አቁመን መስራት ስለማንችል የሪፎርም አጀንዳዎቻችንን በአንድ በኩል የለተቀን ስራዎቻችንን ደግሞ በሌላ በኩል በተቀላጠፈ መንገድ ችግሮችን እየቀረፍን ስለመስራት ነው ያሰብነው ማለት ነው። በሪፎርሙ 11 የሪፎርም አጀንዳዎችና ኢኒሺዬቲቮች ተነድፈው አጠቃላይ ያሉ አገልግሎቶችን ከሰው ኃይል፣ ከቴክኖሎጂ፣ ከአመራር አጠቃላይ የሚሰጡ የአገልግሎት ባህሪያት ጥራትና ደህንነት አንጻር ምቹ የሥራ አካባቢ እና ሌሎች የማዘመን ጉዳዮችን ማዕከል ተደርጎ ጎል የተነደፈ ሲሆን ጎን ለጎን የዴይ ቱ ዴይ ኦፕሬሽናልና ታክቲካል ስራዎችን በጥገናዊ ለውጥ ፈጣን ምላሽ መስጠት በሚያስችል መልኩ ተነድፎ ስራዎች ሲሰሩ ቆዩ ማለት ነው። ተቋሙን ትረስት አድርጎ ተቋሙን አምኖ አገልግሎት እናገኛለን ብሎ ሲጠብቁ የነበሩ ከ350,000 ሰው በላይ ነበሩ። ነገር ግን በዛን ሰዓት ይህን አገልግሎት ተደራሽ ማድረግ ያልተቻለበት ወቅት ላይ ነው ተቋሙን ጆይን አደረግነውና ይህንን ቀስ በቀስ 24 ሰዓት ፐርሰንት 7ቱንም ቀን ሙሉ ቅዳሜም እሁድም ጭምር 24 ሰዓት የተመስራውንም እየሰራን አሁን ባለንበት ደረጃ ላይ መድረስ ችለን ምርቱ በውጭ የሚመረተው ቶሎ ተመርቶ እንዲገባ ያንንም የኔጎሽዬሽን ስራ በመስራት በውስጥም የማምረት አቅምን ከ2000 ወደ 14000 በቀን በማድረስ በጣም ሂውጅ የሆነ ለውጥ ነው እንዲመጣ ያደረግነው። እስካሁን አቺቭ ያደረግናቸው በርካታ ጉዳዮች ሲኖሩ በአጠቃላይ ተቋሙ የሚሰጣቸው የጉዞና የይለፍ ሰነዶች መዘመን የሚገባቸው ስለሆነ ዘመናዊ እንዲሆኑ
ጊዜውን የዋጀ እንዲሆኑ ኢትዮጵያን የሚመጥኑ እንዲሆኑ አድርጎ የማዘጋጀት ከአመራር አንፃር ከ80% በላይ ነባሩን አመራር በአዲስ በመተካት የቀልጣፋ አገልግሎት መስጠት የሚያስችሉ የአመራር ሽግሽግ የተደረገ ሲሆን ሰራተኛው አቅም ያለው አገልጋይ ኢትዮጵያን ማዕከል አድርጎ ስራ መስራት እንዲችል አቅም የማሳደግ በርካታ የአቅም ግንባታ ስራዎች ተከናውነዋል። ከዚህ ጎን ለጎን በጎደሉ ሰራተኞችን ለማሟላት የቅጥር ሂደት እየተከናወነ ነው ያለው ማለት ነው። ፓስፖርት ስታንዳርዱ እንዴት ታትሞ እንዴት ይቀመጣል የሚለው እንዳያችሁት የፓስፖርት ስርጭቱ ቦታ የሚያሳፍር ሁኔታ ነበር። የዓለም አቀፍ ስታንዳርድ የአይካው ስታንዳርድ እንኳን ፊት አያረግም። እዛ ላይ ፓስፖርቶቹ ሌተስት የሆኑ ወይ ደግሞ ስቴት ኦፍ ዘ አርት የሆነ ፓስፖርት እንኳን አይደለም፣ በጣም የቆየ ሲስተሞቹ ከ20 ዓመት በፊት የተሰሩ ሲስተሞች ነበሩ። ይሄንን ሲስተም ማሻሻልም ሆነ ተደራሽነቱን ሌላ ቦታ ላይ የማድረግ በጣም ከባድ ነው። ምክንያቱም ሲስተሙን የሰራው አካል ራሱ የቴክኖሎጂውን ረስተዋል። ኦልሞስት ቴክኖሎጂው ራሱ አውትዴት አድርጓል። ዛሬ ላይ ግን እንደምታዩት ንጹህ ቦታ ላይ ምቹ የስራ አካባቢ መፍጠር አንድ የሪፎርም አጀንዳ ስለሆነ ቢሮውንም በዚህ ሁኔታ የመቀየር ስራና ቢሮውን ብቻ ሳይሆን ደግሞ ቴክኖሎጂው ሙሉ በሙሉ በቅርቡ ላውንች የምናደርገው ወደ ኤሌክትሮኒክ ፓስፖርት የመቀየርና ከሰዎች ንክኪ ኤአይ ቤዝድ የሆኑ ቴክኖሎጂ ስለሆነ በአርቲፊሻል ኢንተለጀንስ የተሳለጠ ቴክኖሎጂ የምንሰጥበት በቅርቡ ላውንች የምናደርገው ይፋ የምናደርገው ደግሞ የምታዩት ይሆናል። መንግስትም በዚህ ረገድ የሚያወጣው ወጪ ያለውና ከሚያወጣው ወጪ አኳያም የሚያስገባው ገቢ ፕሮፐርሊ እዚህም እዛም የሚቆሙ የሚሰረቁ ገንዘቦች እንዳይኖሩ በማድረግ የመንግስትንም ገቢ የጨመርንበት ሁኔታ ነው ያለው። 2015 ላይ 4.3 ቢሊዮን ነው በአመቱ የተሰበሰበው። 2016 ላይ 14.7 ቢሊዮን ነው የሰበሰብነው። አሁን በ2017 ደግሞ እሱን ደብል እናደርጋለን እያልን እየሰራን ያለ ነው ማለት ነው። ከሁሉም አቅጣጫ ሪፎርሙ ውጤት እያመጣ መሆኑን በተግባር እያየን ያለ ነው። ሺዎችን ቀን በቀን ለማያቋርጥ ሰልፍና ሮሮ ሲዳርግ የነበረን ክምር ዕዳ ለመናድ አመራሩ ሰራተኛውን በማይመች ሁኔታ በሳምንት ለ24 ሰዓት እንዲሰራ በማድረግ ኢትዮጵያ በታሪኳ በአንድ ዓመት አይታው የማታውቀውን ከሚሊዮን ያለፈ ህትመት ታትሞ ለዜጎች እንዲዳረስ ማድረግ ተችሏል። አሁን ይህ ተቋም በሁለንተናዊ ለውጡ ለነበሩ ችግሮች ምላሽ በመስጠት ያስቀመጣቸውን ዕቅዶች እያሳካ ለሀገርና ለሕዝብ የሚጠበቅበትን ግልጋሎት ሊሰጥ እየተጋ ይገኛል። የዚህ ሪፎርም አካል የሆነው አመቺ የሥራ ቦታን የመቀየር ተግባር ተጠናቆ በተለያዩ አካባቢዎች የሚሰጡ አገልግሎቶችን ወደ አንድ በማምጣትና ምቹና ተገልጋይን ያረካ የሥራ ቦታ ይዟል። ወደ ተቋሙ ስንመጣ ማረፊያዎች ያልነበሩበት ከስተመር በዝናብ በፀሐይ እጅግ በጣም የተማረረበት ምንም አይነት የመጸዳጃ አገልግሎት ያልነበረበትና ሌሎች ከአገልግሎቱ ጋር የሚያስፈልጉ ጉዳዮች በቅርብ ያልነበሩ በመሆኑ በደላሎችና መልካም ተግባራትን በማይፈጽሙ ሰዎች ኔትወርኩ ተተብትቦ የነበረ በመሆኑ ይህንን መቀየር የሚያስችል እርምጃ መውሰድ ያስፈልግ ነበር ማለት ነው። ሁሉ ተቀናጅቶ ተናቦ የድለላ ስራ እንዲሰራ አመቺ ሆኖ የተቀመጠ ቤት እንደሆነ ነው ያየነው። ስለዚህ እዛ ያለውን ነገር ለተወሰነ ጊዜ ሪስትሪክት ለማድረግ ከመስራት ባሻገር ቤቱን መቀየር እንዳለብን፣ ቦታውን መቀየር እንዳለብን የተማመንበትና እንዳያችሁት እንግዲህ እዚህ አሁን ያለው አካባቢ ላይ የደላላም ሆነ የሌላ ሰንሰለት ኢሹ አታገኙም። ምክንያቱም ከመነሻው ሰርተናል ማለት ነው። እንዴት ማን ወደ ውስጥ ይገባል? ሰራተኛ ባጅ አለው የራሱ እንደውም አሁን ዩኒፎርም እያዘጋጀንለት ነው ያለነው። በፊት በነበረን ጊዜ ትንሽ ቦታውም የተለያየ ቦታ ነው ያለው። አንደኛ 4 ኪሎ ነበር፣ ካሳንቺስ ነበር። እዛ ጋር ቦታው ራሱ ህንጻው ራሱ ምቾት የለም። አካል ጉዳተኞች ራሱ የሚመጡ የምታስገባበት ብዙ እንትን የለም እና እሱ አንድ ነው። እዚህ ጋር ያለው ደግሞ ትንሽ ለየት ይላል። ያ ነው። ከዛ በተረፈ ደግሞ ስራዎች አንድ ቦታ ሲያልቁና በተለያየ ቦታ ሲያልቁ እንግልት ይቀንሳሉ። ይሄ ልዩ የሚያደርገው
ለኔ የሚታየኝ እንደ አንድ ባለሙያ እዚህ ጋር የተወሰነ የግድ ውሳኔ ካስፈለገ ዋና መስሪያ ቤት ነበር የሚሄዱት። ካሳንቺስ እያሉ ወደ ጥቁር አንበሳ 4 ኪሎ እያሉ ወደ እዛ ነው የሚሄዱት። ኢቭን የቀድሞ ፋይል እንኳን ይውጣ ቢባል እዛ ሄደው ከዛ አምጥተው እና ምልልሶች አሉ። ያ ደግሞ ሰልፍም የፈጠረበት ሁኔታ ነበረ የሆነ ጊዜ። አሁን ላይ ግን እንደዛ አይነት ነገሮች የሉም። After the new immigration office moved to this new building. የኢሚግሬሽንና ዜግነት አገልግሎት የሥራ ቦታውን እዚህ ካደረገ በኋላ ሁሉም ነገር ጥሩ እየሆነ ነው። አካባቢውም ምቹና አገልግሎቱም የተሻለ ነው። And also the service being better. ከበፊቱ ጋር በጣም የተሻለ ለውጥ ነው ያለው እዚህ። አንደኛ ከኢንቫይሮንመንቱ አንፃር፣ ሁለተኛ ከምናገኘው ሰርቪስ አንፃር በተሻለ እያገኘን ያለ ነው። በቅልጥፍና ደረጃ አሁን እዚህ ጋር የምታያቸው እንዳለ በእኔ ስር ነው የመጡት እና ተደስተው ነው ሁሉም የሚሄዱት። በፊት ላይ ትንሽ የመዘግየት ነገሮች ነበሩ። እነሱ ሁሉ ተሻሽለው አሁን ጥሩ ሰርቪስ እያገኘን ያለ ነው። The change in service is tremendous. The services we used to get. አገልግሎቱ በብዙ መልኩ የተሻሻለና አስደናቂ ነው። መስተንግዷቸው ትህትና የተሞላበት በፈገግታ የታጀበ ነው። አመራሮቹ ችግር ሲያጋጥም የሚሰሙበትና መፍትሄ የሚሰጡበትን መንገድ የሚያስደንቅ ነው። ሁሉም ነገር ቀልጣፋ ነው። በተለይ የኤርፖርት አገልግሎት ብዙ መሻሻሎች ያሉበት ነው። And also the services at the airport has improved a lot. ተቋሙን አንገት ከደፋበት ቀና ያደረገው ሪፎርም አቅጣጫውን ሳይስት እንዲራመድ ከዚህ ቀደም ከውስጥና ከውጭ የሌብነት ሰንሰለት በመዘርጋት ዜጎችን ለእንግልት ሀገርን ለውድመት ሲዳርጉ የነበሩ አካላትን በሕግ እንዲጠየቁ ማድረግ ተችሏል። በነበረ በተቋማዊ የመፈጸም አቅም ማነስ በውስጥ በነበሩ ደላሎች እና ሕግ ተግባራት ውስጥ የተሰማሩ ሰራተኞች እንደዚሁም የሕግ ክፍተትን መነሻ በማድረግ ከ27300 በላይ ሐሰተኛ የመኖሪያ ፈቃድ፣ ሐሰተኛ ቪዛ ያለምንም ፈቃድ በኢትዮጵያ ውስጥ የመስራት ከተፈቀደላቸው ጊዜ በላይ በመቆየትና ባልተፈቀዱ ስራዎች ላይ የመሰማራት ድንበርን ያለምንም ህጋዊ ቪዛ የማቋረጥ እና ሌሎች የማይገባቸውን ሰነዶችን አዘጋጅቶ በመገልገል በርካታ የውጭ ዜጎች የተገኙ ሲሆን እነዚህ የውጭ ዜጎች በተደረጉ የማስተካከያ እርምጃዎች ወደ ህጋዊ መስመር እንዲገቡ ሌሎቹም ተቀጥተው ከሀገር እንዲወጡ የማድረግ እንደዚሁም በቀጣይ የሚከናወኑ መሰል ተግባራትን ዲተር ማድረግ እንድንችል የህግ ማዕቀፎች ተዘጋጅተው በህግ ማዕቀፉ መሰረት ብቻ ስራዎች እንዲሰሩ ሆኗል። በአሁኑ ጊዜ ማንኛውም የውጭ ዜጋ ህግን መሰረት አድርጎ ወደ ኢትዮጵያ እንዲገባ፣ በኢትዮጵያ እንዲቆይ፣ በኢትዮጵያ እንዲሰራ ብቻ የማድረግ ስራዎች አሁን ባለንበት ሁኔታ ማድረግ ችለናል። በእርግጥ ይህ በተቋሙ ታሪክ አስደናቂ ውጤት ለማስመዝገቡ ተጠቃሚዎች እማኝ፣ አሃዞች ደግሞ ምስክር ናቸው። ከዚህም በላይ በቅርቡ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በተቋሙ በአጭር ጊዜ ውስጥ በተከናወነው የሪፎርም ሥራ የተመዘገበውን ውጤት በማኅበራዊ ሚዲያቸው ላይ አስፍረዋል። አሁን ዘመኑ ቴክኖሎጂ መር ነው። የተቋሙም ሥራ በዚህ የተደገፈና የዓለምን ወቅታዊ ሁኔታ በመገንዘብ ለኢትዮጵያ በሚመጥን ልክ እንዲሆን እየተሰራ ይገኛል። ፓስፖርት ሲስተም አሁን ያለን ሲስተም ኦልድ ሲስተም ነው። ከ28 ዓመት በላይ የቆየ ሲስተም ነው። ዓለም ላይም የለም። አሁን ኦልሬዲ ያለቀለት ሲስተም ነው አሁን የምንጠቀመው የፓስፖርት ፕሮዳክሽን ሲስተም። አሁን እሱን ወደ ኢፓስፖርት አፕግሬድ አድርገናል። ፓስፖርቱ አልቆ ኦልሬዲ ምርት ላይ ነው ያለው። 1.5 ሚሊዮን ፓስፖርት አዘን እየታተመ ነው ያለው፣ የኢፓስፖርት ማለት ነው። አሁን ይህንን ስናደርግ በአንድ ሳይድ አገልግሎቱን እየሰጠን በሌላኛው ሳይድ ደግሞ አዲስ ቴክኖሎጂ ኢምፕሊመንት የማድረግ ስራ ነው እየሰራን ያለ ነው። ያንን ስናደርግ አዲሱ ቴክኖሎጂ ከመጣ በኋላ አዲሱን ቴክኖሎጂ ኢምፕሊመንት ካደረግን በኋላ ለምሳሌ ብራንች መጨመር ስንፈልግ፣ የሰው ኃይል መጨመር ስንፈልግ በቀላሉ ተደራሽነቱን ማስፋት እንችላለን። ምክንያቱም አሁን ያለው ቴክኖሎጂ ላይ ቅርንጫፍ እንኳን እንጨምር፣ የሰው ኃይል እንኳን እንጨምር ብንል እቃዎቹን የምንጠቀመው ቴክኖሎጂ የምንጠቀመው ዲቫይሶችን በቀላሉ ማግኘት አንችልም። አሁን እንደ አዲስ የምናመጣው ስቴት ኦፍ ዘ አርት የሆነ ቴክኖሎጂ ግን ስንጠቀም በጣም በቀላሉ በሞባይል ኪቶችን በመጠቀም በቀላሉ የተደራሽነቱን እሹ መፍታት እንችላለን። እንዲሁም ደግሞ
የዴይሊ አገልግሎት የመስጠት አቅማችንም መጨመር እንችላለን ማለት ነው። ምክንያቱም ከዚህ በፊት በኦልድ ቴክኖሎጂ ስንሰጥ የነበረው በአጭር ሰዓት ውስጥ ብዙ ፓስፖርቶችን የመስጠትና ብዙ ሰዎችን የማስተናገድ አቅማችን ይጨመራል ብዬ አስባለሁ። የጉዞና የይለፍ ሰነዶችን ማዘመን ጊዜ ሊሰጠው የሚገባው ጉዳይ ስላልሆነ በትኩረት ፓስፖርት እና ሌሎች ተቋሙ የሚሰጣቸው የጉዞና የይለፍ ሰነዶችን አፕ ቱ ዘ ስታንዳርድ ዘ ሌት ከመር አድቫንቴጅን በመጠቀም እንዲዘጋጁ ሆኗል። የኢሚግሬሽንና ዜግነት አገልግሎት ተስፋ ሰጪ የለውጥ ጉዞ ለሁሉም መፍትሄ ያነገበ ነውና ህብረተሰቡን ከእንግልት በመታደግ አገልግሎቶችን ይበልጥ ለህዝቡ ተደራሽ ለማድረግ በማለም በአራት የክልል ከተሞች ማለትም በባህር ዳር፣ በጅማ፣ በሐዋሳና በድሬዳዋ ሁለተኛ ዋና መስሪያ ቤት ለመክፈት ዝግጅት ተጠናቋል። በሰባት የክልል ከተሞች ደግሞ አስቸኳይ የፓስፖርት አገልግሎት የሚሰጡ ማዕከላት ወደ ሥራ ገብተዋል። ውጤቶቹ አስደናቂና የተቋሙን የለውጥ ሂደት የሚጠቁሙ ቢሆንም ከህዝብ ፍላጎትና ከዓለም አቀፋዊ ነባራዊ ሁኔታ ጋር የሚጣጣሙ ሥራዎችን ለማከናወን በቀጣይ የታሰቡ ሌሎች ተግባራትም አሉ። በየአካባቢው ተደራሽ ለማድረግ እየሰራን ስለሆነ በርካታ የሰው ኃይል እየቀጠርን ስለሆነ የተሻለ አገልግሎት ይኖረናል ብለን እናስባለን። የተሻለ አገልግሎትን እንዲጠብቁ ከዚህ ባሻገር በየአካባቢው ከምንሰጠው አገልግሎት ጋር በተያያዘ ከዚህ በፊት ይታዩ የነበሩ ጎልተው ይወጡ የነበሩ ህዝብ ይማረረባቸው የነበሩ አካሄዶቻችንን እያሻሻልን እንደምንሄድ ቃል መግባት ይችላል። አሁን በቀጣይ እንደ ስትራቴጂ ከያዝነው አንደኛው የሲቪል ሬጅስትሬሽን እና ፋሚሊ ሬጅስትሬሽንን በአውቶሜሽን ኤአይ ቤዝድ በሆኑ ቴክኖሎጂ የሬጅስትሬሽኑን እስከ ታች ቀበሌ ድረስ የማስኬድ ስራ ጀምረናል። ይሄንንም በቀጣዩ በታብሌት በመጠቀም ታች ያሉት ቀበሌ ላይ ሬጅስትሬሽኑን እንጀምራለን። ተቋምን ከተበተበ ችግር እየገላገለ ተገልጋይን ከእንግልት በመታደግ ተስፋ ሰጪ ውጤት እንዲመዘገብ እያስቻለ ያለው ይኸው ሪፎርም መሬት ነክቶ ለውጥ እንዲያመጣ በማድረግ ረገድ ከተቋሙ አመራርና ሰራተኛ ባሻገር ሌሎች አካላትም ብርቱ ድጋፍ አድርገዋልና ምስጋና ይገባቸዋል። አሁን ያለንበት ደረጃ እንድንደርስ በጣም በርካታ ተቋማት ድጋፍ አድርገዋል። በተለይም የክቡር ጠቅላይ ሚኒስትራችን ከአዲሱን ፓስፖርት እንድንጀምረው እንድንሰራ ከማድረግ ከሀሳብ ጀምሮ ድጋፍ ከማድረግ እንደዚሁም በመንግስት ደረጃ ተቋሙ ሪፎርም ሰርቶ ወደፊት እንዲሄድ በሳቸው ላይ የሚያደረጉት አስተዋጽኦ በጣም ከፍተኛ ነው። በፕራይም ሚኒስትር ኦፊስ በአጠቃላይ የተደረገልን ድጋፍ እጅግ በጣም ከፍተኛ ነው። ሌሎችም ተቋማት የበለጠ እንድንተጋ የበለጠ እንድንሰራ የነበሩትን ቻሌንጅ እንድናደርግ በቀላሉ እዚህ እንዳልደረስን እናውቃለን እና ያንን ሁሉ ቻሌንጅ እንድናልፍ የበኩላቸውን ድጋፍ ያደረጉ ስለሆነ ምስጋና ይገባቸዋል።